like right in front of you ግን ምንም ማድረግ አትችልም you're just hey guys እንዴት ናችሁ it's been a while since ቤት መጥቼ ፊልም ካደረኩ but I'm back home and now today I thought I would like tell you how my week is matrix እንፈተን እንደነበረ so I took the exam in person that means university ገብተን ነበር የተፈተን ነውና እኔ የገባሁት ዩኒቨርሲቲ ኢትዮ ቻይና ይባላል so it's like ወደ ላምበረት አካባቢ ነበር so it was not that far away so I thought I would like tell you like the whole process ከቤት እንወጣ ምን ቃይዘን እንደሄድን like እዛ የነበረው ቆይታ እንዴት እንደነበረ and everything related to that so I hope you enjoy please don't forget to subscribe and let's get into the video so the first process like leaving home ከዛ በፊት የነበሩት ቆይታዎች so we thought like online ምንፈተን ነበር የመሰለን so like ፈተናው አንድ ሳምንት ምናምን እስከሚቀረው ድረስ ትምህርት ቤት ሄደን like online mock exam እየወሰድን ነበር ግን that did not work so like a week ሲቀረው they told us like no in person ነው የምትሄዱት ምናምን አሉ so the first process was like leaving home right ከሶሻል ተማሪዎች ቀጣይ ነበር የገባነውኛ እና so ፈተና ምን ጀምረው I think ማክሰኞ ነበር ግን still እሁድ ነበር እዛ ሄድ ነው so እሁድ ጠዋት ላይ ትምህርት ቤት መሄድ ነበረብን I'm not sure like 11 ሰዓት ተኩል or 12 ሰዓት ከሁለት አንዱ so ሻንጣችን ምናምን ይዘን እዛ እንሄድ ነበር ትምህርት ቤት ማለት ነው ከዛ ትምህርት ቤት ከደረስን በኋላ የመጀመሪያ ፍተሻ ነበር so they were like ፖሊሶች ነበሩ ፌደራል ምናምን አልነበረም ፖሊሶችና maybe ትምህርት ቤት ፈትሾናል or something like that ብቻ ይሄ like generally ይዘን መሄድ የሌለባቸው ነገሮች ምናምን ቼክ ለማድረግ እዛ መጀመሪያ ተፈተሽን ማለት ነው ከዛም በኋላ መያዝ ያለባችሁ ሻንጣ ምናምን ሳይዝ I guess እኔ የነበረኝ just አንድ ትልቅ ሻንጣ ብቻ ነበር የነበረኝ ሌላ ምንም ነገር አልያዝኩም ግን like one trick I saw one dude እኛ ትምህርት ቤት he had like ብርድ ልብሱና ምናምን ይሄ የኮምፈርት ፕላስቲኩ መያዣ አለ አይደለ እሱ ውስጥ አደረገውና his ልብሶቹ ምናምን ደግሞ just ሌላ አንድ separate bag አደረገው so it's like ትልቅ ሻንጣ it's going to be a hassle እዛ ገብታችሁ ስታወርዱ ደረጃ ስትወጡ like ማንም ያግዛችሁ አይኖርም cuz usually ሁሉም የራሱን ዕቃ ስለሚይዝ so I would recommend like እንደዛ ብትይዙ ግን እኔ አንድ ትልቅ ሻንጣ ብቻ ነበር ያዝኩት oh my god my suitcase had like a malfunction ግቢ ገብቼ like ማለት ጎማው ነው የወለቀው or something ብቻ oh my god በጣም yeah so make sure your luggage is like sturdy በጣም አሪፍ የሆነ ምረጡ እዛ ሄደን ፈተሹን ምናምን ነገር ስማችን አይተው ምናምን ከዛ በቃ ተማሪ እስከሚመጣ ድረስ ጠበቀን ከዛ እዛ እንዳለ ሻንጣችን እዛ ላይ ወረወሩት ምናምን violation ነበር oh my god ብቻ በቃ እዛ እንትን አለ ሻንጣችን መኪናው ላይ ጫኑት ምናምን ከዛ ሄደን so we thought በቃ ቀኑ ሙሉ እንደምናደርገው እዛ ገብተን ምናምን ብለን የተጨነቀን ነበር little did we know ወረፋ አለ ማለት አሁን በጣም ብዙ ትምህርት ቤቶች ነው አይደለ አንድ ዩኒቨርሲቲ የሚመደቡት so the earlier you go ቶሎ ተፈትሻችሁ ትገባላችሁ እኛ ስንት ሰዓት ነው እዛ የደረስነው maybe 3 ሰዓት or something ምናምን ስንደርስ you guys መንገድ ላይ የነበረው ማለት የተሰለፈው መኪና ብዛት ይሄ ደረጃ አንድ የሚሉት በዛ ነበር ሄድኑና አስቡት ያ ሁሉ ተማሪ ሲፈተሽ እናንተ መኪና ውስጥ ነው የምትሉት ያን ሁሉ ቀን ስለዚህ እኛ so የተፈጠረው ምንድነው so people like brought ምግብ አምጥተው ነበር like they brought snacks and lunch ምናምን so እዛ ልትቆዩ ስለምትችሉ at least እሁድን try to bring something for እሁድ ከቤት ማለት ነው ሳቃ ምናምን አትያዙ ግን like ወይ በፌስታል ወይ በፎይል or something እንደዛ ፓክ አድርጋችሁ ያዙ cuz you're gonna like stay a while in the car ማለት ነው ከዛም በኋላ በቃ ሰልፍ ጠበቅን እዛ ውስጥ በስማም እስከ ስንት ሰዓት ብቻ ከምሳ በኋላ እንደገባን ትዝ ይለኛል እዛ ውስጥ ስንቀውጠው ነበር so እንደዛ ነበር ከዛ ልክ ስትገቡ like አሁን የኛ ተራ ደረሰና we were like okay እሺ እቃችን ምናምን ሻንጣችን ተናረጉት በቃ አሁን ምንም ይሄ ልብሴን አጣጥፍ ያለው ምናምን የሚባል ነገር የለም like I don't even ማለት it's so hard በጣም ኦቨርፓክ ካደረጋችሁ ማለት ነው እነሱ አውጥተው መልሰው መክተት like እቃችሁን ካወጡት በኋላ like when they like
ኢንስፔክት ሲያደርጉት ከዛ መልሶ መግተት ኢትስ ጎይን ቱ ቢ ሶ ሃርድ ሶ ጀስት አላ ትራይ ቱ ሊቭ ሰም ስፔስ አውት ምክንያቱም እንደፈለጋችሁ አስተካክላችሁ እንትን አትሉ ግን ላይክ ወንዶች በዚህ ጋር ሴቶች በዚህ ጋር ይሰለፋሉ I'll try to like include some photos I feel like we have maybe አንድ ፎቶ ብቻ የሆነ ፎቶ አለ እሱን እንትን እላችኋለሁ ግን ወንዶች በዚህ ጋር ሴቶች በዚህ ጋር ተሰለፋላችሁ ከዛ እንደዚህ ትሄዳላችሁ ከዛ ሻንጣችሁን ቴብል ላይ እንደዚህ ታረጋላችሁ ከዛ ተከፍታላችሁ ከዛ በቃ ያወጡታል ምናምን ኮንፈርት እኔ መቼ የማይረሰኝ የሆነ ውሃ ጭቃ ነገር ነበርና አልጋ ልብሴን እንዲህ ተጠቅልሎ ነበርና እንዲህ ታረጋለች ዝርዝር ብቻ እንዳለ like a rolled away ከዛ እንዳለ ጭቃ ውስጥ ነገር ገባ ብቻ ግን ምንም አልመሰላቸውም እነሱ እኔ መልሼ ጠቅልዬ ከተስኩት ምናምን ነገር ከዛ በቃ ይፈትሻሉ ያገላብጣሉ ልብስ ምናምን ከዛ አሁን ዛጋ መያዝ የምትችሉትና ማትችሉት ነገር anything ዱቄት ነገር አይቻልም እሱን ሰምቻለሁ ሎሚ መያዝ አይቻልም I heard like deodorant ምናምን መያዝ አይቻልም but like ያስገቡ ልጆች ነበሩ deodorant I guess it depends on ማን እንደሚፈትሻችሁ so አላ you can take the risk ካልሆነ ወይ እዛ አይቻልም ይላችኋል or something ግን deodorant ምናምን ትችላላችሁ የሆነ የፕላስቲኩን ብታገኙ ደግሞ more መረጣል ከዛ anything like ኮካ ቪቡል እና ማስገባት ትችላላችሁ ግን the trick is ቀምሳችሁ ነው መግባት የምትችሉት ማለት ነው ከዛ for snacks ምናምን ደግሞ anything ይፈቀዳል ብስኩት ዳቦ ቆሎ ምን እቤት ለራሱ like ሰርታችሁ my one friend like የሆነ I don't even know what to call them but she brought some things ቤት ውስጥ ቤክ የተደረገ so እሱን ማምጣት ትችላላችሁ ምንም ችግር የለውም ግን like snacks ስትይዙ ማለት ነው please ብዙ አትያዙ እኛ like we brought back almost half but like depends actually ልትበሉትም ትችላላችሁ ግን እኛ እዛ የነበረው ምግብ ስለተስማማን ብዙ ያኛና አልበላንም so ብዙ ሆርድ ባታረጉም it doesn't matter like for drinks ደግሞ usually የምትሄዱበት ግቢ ሊኖረው ስለሚችል እዛ ውስጥ መግዛት ትችላላችሁ ብቻ like እና ሰዓት አይፈቀድም ሰዓት እንዳትይዙ ከዛ like I swear cornflakes ያስገባም ሰው ነበረ so just the random things like you can bring in those stuff ማለት ነው so እዛ ጋር ይፈትሿቸዋል ምናምን ነገር እና እዚህ ጋር ማለት ነው አሁን የሚፈትሿቸው ሰዎች they're really exhausted so like ሙሉ ቀን ሲፈትሹ ነው የሚውሉት ስለዛ don't be you know last slow ምናምን አትኑባችሁ በቃ ቶሎ አለበለዚያ like you're gonna be so mean ማለት ያመነጫጭቋቸዋል if you're like የሆነ ቀስ የምትሉ ምናምን ነገር ከሆነ ማለት ነው so try to do that oh my god what is this okay እሺ ከዛ እሱን ትፈተሻላችሁ ከዛ ሻንጣችሁን ትዘጋላችሁ then የሰውነትን ፍተሻ ይኖራል ትፈተሻላችሁ ምናምን ነገር ከዛም በኋላ መጽሐፍ ምናምን ባይዘው ይዛችሁ መግባት ትችላላችሁ መጽሐፍ ትችላላችሁ ወረቀት I don't think ወረቀት የምትችሉ ግን if you I don't think you need paper like ደብተር ከያዛችሁ እዛ ላይ መስራት ትችላላችሁ whenever you're studying but ወረቀት ምቻል አይመስለኝም so እሱን ትጨርሱና ትገባላችሁ ከዛ for people with glasses እንደሚያደርጓችሁ like they see you so they're like doctors I mean I don't know if they're doctors or not ግን አሉ ብቻ እዛ ጋር እና you need like a prescription paper የመነጽራችሁን ማለት ነው so if you don't have that and you wear glasses please ገና ካሁኑ አዘጋጁ አለበለዚያ መነጽራችሁ አይገባም ወደዛ ውስጥ because I guess there's something you can do with smart glasses or whatever እና so smart jacket የሚባል ነገር አለ ብለዋል which I have no idea what that is but like መነጽራችሁን prescriptionአችሁን ቼክ ያደርጋሉ and then you show them the paper and then you go in so ከገባችሁ በኋላ አሁን you search for your dorm room so ስማችሁ ምናምን ይለጠፋል and usually አንድ ትምህርት ቤት የሆነ አንድ አካባቢ ነው እንትን የሚያደርጓችሁ like block የሚያደርጓችሁ ማለት ነው and then so እንትናችሁን ትፈልጋላችሁ ስማችሁን ትፈልጋላችሁ like ሁላችሁም ሻንጣችሁን ይዛችሁ ከምትጓዙ maybe አንድ ሰው ኖሚኔት አድርጉና like your friend group ማለት ነው ሄዶ የሁላችሁንም ስም አይቶላችሁ ይጣም ምክንያቱም በጣም እስከነ ቢያሰል ሻንጣ ይዞ ለዛ ነው like ትንንሽ ፖርሽን አድርጉምላችሁ ቃችሁን ስትዞሩ ነው የምትውሉት አሁን ግቢውን አታውቁትም ብሎክ የቱ ጋር እንደሆነ አታውቁም ቁጥር ምናምን እሱን እስከትፈልጉ ድረስ እንዳይደክማችሁ እኛ I swear to God strap ይዞን ነበር ያው ሁሉ ሻንጣ ስንልና ቁጥራችሁን ምናምን ዶርም ነምበራችሁን ያዙ and then
ሰዎች ይኖራሉ እዛ ጋር ቆመው ይሄ የት ነው ስትሏችሁ ወደዛ ወደዚህ ብሎ ጋር የሚያደርጓችሁ ይኖራሉ። ከዛ እዛ ስማችሁን ታዩና ከዛ ትሄዳላችሁ። so the trick for the dorm situation እኔ ማንም እስካሁን ድረስ በተመደበበት የገባ የለም። ዲስክሌመር ማለት ቢ ኬርፉል ግን no one really አላ ኤቭሪዋን ከጓደኛው ጋር ነው የገባው። ሶ ጀስት አንዴ የምትገቡትን ሰው ገና beforehand አንድ ላይ አላ ጀማ ፈጥራችሁ እንትን በሉ like finish that first። ከዛ ግን the trick is ምንድነው ሶ አሁን ፕሮክተሮች ይመጣሉ እና ሶ by the way ለአንድ ዶርም አንድ ቁልፍ ነው የሚሰጣችሁ። ሶ እግዚአብሔር ዳችሁ how you like circulate that ግን there's only one key እና አስባችሁታል ዶርም ቆልፋ የሆነ ሴት ማለት your dormmate በቃ ግቢ ውስጥ ጥፍት ብላ እናንተ የላችሁም። so usually እኛ ጋር there was always one person ዶርም የሚቆይ like ብቻ ተቆልፎ አይኬድም ነበር ወይ ቁልፉ ዶርም ነው የሚሆነው or stuff like that እንጂ ሁላችንም ተጠራርገን አንጣም that would be very very bad። ግን ምን እንደምታደርጉት ለምሳሌ if you're a group of 8 at least ከስምንታችሁ አንዱ ስሙ እዛ ዶርም ውስጥ መሆን አለበት so that ፕሮክተሩ ሲመጣ አስፈርሞ ስም ተቀብሎ ምናምን ስለሚሄድ like ያንዳችሁ ስም at least እዛ ይሁን። ከዛ በኋላ አንድ ላይ ተደብላልቃችሁ መግባት ትችላላችሁ ማለት ነው። but again be careful like ማለት environment-ቱን አጥኑ ምናምን ነገር if you hear አላ የሆነ እንዲህ የሚባል ወሬ just at least know where your dorm is so that ሮጣችሁም እኛ ብትሄዱ ማለት እኛ ጋር like እሁድ ገብተን ሰኞ ዕለት some school decided to like pull a prank and they were like ፕሮክተሮች የመጡ ነውና they're like dorm ስምና like dorm የተመደባችሁትን ስም ምናምን ያዩ ነውና if anyone is like found in a different dorm room like they'll be taking your ID ምናምን ይባላል for like 30 minutes ሙሉ ኮሪደር ማለት ነው ሻንጣ ግር ያለ ነበር like ሁሉም ወደ ዶርሙ ሊፈልግ so just at least know where your dorm is ማለት ነው። ከዛ በቃ ዶርማችሁ ትገባላችሁ ትፈልጋላችሁ ዶርማችሁን ከዛ ትገባላችሁ። እኔ የገባሁበት ዶርም ኢትዮ ቻይና ያልኩት ማለት I swear to God it was one of the best ማለት አንደኛ በጣም ሰፊ ነበር ክፍሉ የሆነ ሳሎን ቤት ነበር የሚያክል። አሁን 4 ኪሎ ያለውበት ዶርም oh my lord so tiny ያኛው ግን በጣም ሰፊ ነበር like በጣም ማለት ነው። እና ቀደም ብለን ስለገባንኛ በቃ ኮሪደር ላይ እየፈለጋችሁ ከሌላ ዶርም እየፈለጋችሁ like ጠረጴዛና ወንበር እናስገባ ነበር ለማጥናት ዕቃ ለማስቀመጥ ምናምን ነገር። ከዛ ብቻ ያ ሰፊ ነበር so እንደሚደርሳችሁ ዶርም ሊለያይ ይችላል ምናምን so እንትን bring እንትን አቺ ጋን የለችም ትንሽ ቁልፍ so that you could አንደኛ ሎከራችሁን መቆለፍ አለባችሁ if it works ሎከራችሁ ማይሰራ ከሆነ ደግሞ you need to like lock your luggage ስለዛ ግቢ ሊሸጥ ይችላል ግን ከቤት ተዘጋጅታችሁ ሂዱ ትንሽ ሎከር ቁልፎቿን ምናምን እሱን ገዝታችሁ ነው። ከዛ በቃ ፕሮክተሮች ይመጡና ስማይተው ቁልፍ ይሰጧችኋል ማለት ነው so like settling in so usually who ነው settling የምታደርጉት በቃ አልጋችሁን ታነጥፋላችሁ so ፍራሽ አለ ትራስ አለ እዛ you just have to አንሶላ ምናምን ታመጣላችሁ በጅስ ታመጣላችሁ እሱን ማንጠፍ ትችላላችሁ። ከዛ things to bring like if you're like like a germ freak or something bro I swear እኛ we literally had to wipe every single thing ማለት አሁን ሳስበው ምንም እንትን የለው ሚኒንግ የለው ምክንያቱም someone else lived in it አሁን እኛ ዩኒቨርሲቲ ወተን ነው እናንተ የምትገቡት ሳስበው not logically ያኔ ግን እኛ በቃ ምን ያልቀረን ነገር የለም ብረት ምኑ ግርግዳው ይሄ ይነካናል ያ ግን ያ ብቻ you don't need to like extremely germophobic አትሆኑ someone lived in it you just መጥረጊያ ምናምን መጥረጊያ አግኝተናል እኔ I think there was one መጥረጊያ going around the floor ብቻ just አጽዱት ምናምን ነገር አልጋ ነጣጥፉ። ከዛ things to bring like wipes ከቻላችሁ wipes አምጡ cuz usually ውሃ የለም at least አሁን 4 ኪሎ የምትመጡ ተማሪዎች እንግዲህ እግዚአብሔር ይሁናችሁ ውሃ ብዙ ቀን አይኖርም so እኛ ያደረግነው እንትን ገዝተን ነበር ምንም ማድረግ አልቻልንም በቃ ውሃ ገዝተን እዛ ጋር ስቶሪ ይቀመጣል ውሃ የመጣ ቀን እሰየው በሱ እንታጠባለን ከሌለ ግን በቃ በሚጠጣ ውሃ ነበር የምንታጠበው if not በዋይፕስ እና ያ
ሶ ብሪንግ ዋይፕስ ሳኒታይዘር ማምጡ ምግብ ልትበሉ ስትሉ ነው። ከዛ ዩኒድ ላይክ ቶይለት ፔፐር እነዚህ ነገሮች እዛ ሱቅ ስለሚኖሩ መግዛት ትችላላችሁ። እቃ ላለማብዛት ማለት ነው። ከዛ በቃ ሳሙና፣ ጥርስ ብሩሽ፣ ጥርስ ሳሙና whatever like እነሱን ቶይሌተሪ ነገሮች ራሳችሁ ያዙ። ሶ በቃ እሁድ ዕለት ትመጣላችሁ፣ ዶርማችሁን ተስተካክላላችሁ። ከዛ አልጋ ማነው ላይታችሁ የሚወስደው በሜን ኢሹ እኔ ላይ ነበር የደረሰኝ። ከዛ ሎከር እኛ usually ምንድን ያደረግነው we made it like a storage for like our ምግብ እቃ ምናምን ነው እዛ ሎከር ውስጥ ያስገባ ነው። ሌላው ሻንጣ በቃ ቆልፈን ልብሳችን እዛ ስር ነበር የሚገባው። ከዛ for food ደግሞ ማለት ነው የምትሄዱበት ግቢ ኦሪጂናሊ ታውቃላችሁ። I don't know how but try to like ask people አሪፍ ካፌ እዛ ውስጥ ካለ ከዚህ በፊት የሚማር ተማሪ እዛ የምታውቁ ከሆነ ማለት ነው። አሁን ለምሳሌ 4 ኪሎ የምትመጡ ከሆነ A+ የሚባል ቦታ አለ እና እርጥብ በጣም ገራሚ እርጥብ አለ። it's like safe food ማለት ነው። የላውንጁም አሪፍ ነው፣ ምንም የሚያሳምም ምናምን ነገር የለም። እንትን don't be like ይሄ ምግብ ያሳምማል ምናምን እንትን አትበሉ። don't be like paranoid. It's like there are safe foods ግን ጠይቁኝ። አሁን like የሆነ ሰምተን ነበር የሆነ ጋርደን ቦታ ምናምን አሪፍ ምግብ አላቸው ምናምን ይባል ነበር። ሶ በቃ እንሂድና ምግብ ከዛ በፌስታል እናመጣለን፣ ዶርም ትበላላችሁ። that's usually how it goes. ሶ ተማሪ ጠይቁ እዛ ከእናንተ በፊት ዩኒቨርሲቲ የገባው ምናምን ካለ ማለት ነው። ከዛ በቃ እሁድ እንደዛ አድርጋችሁ ሴትል ታደርጋላችሁ። እሁድ I would say is the most tiring day ምክንያቱም በቃ ስታደርጉ ስታወጡ ስታወርዱ እና አሁን እኛ ስንተኛ ፎቅ ላይ ነበር? 3ኛ or 4ኛ ፎቅ ላይ ነበር እና ያ ሁሉ ሻንጣ ይዞ መውጣት እኔ ጠዋት ስነሳ like እጄን አሞኝ ነበር በስትክክል። ሶ እንደዛ አድርጉ ምናምን በቃ እሁድ በጣም ፋኒ ዴይ። በር ትቆልፋላችሁ ሁሉም ሰው በቃ አላት ኒው ኤንቫይሮንመንት ደንገጥገጥ ብሏል ምናምን ነገር everyone is quiet ምናምን በቃ እሁድ የሆነ ሁሉም ሰው የመፍራት ነገር ያለበት ቀን ነው። እና እኔ I'm sorry ግን like ብቻዬን አልተኛም ብዬ ከጓደኛዬ ጋር ነበር የተኛሁት። like I was so scared. oh my god ያን ሌሊት ያጋጠመኝ ማለት ነው። so it's like literally የተኛውበት አልጋ እንዲከበሩ ፊት ለፊት ነው ማለት ነው። እና ብዙ ወሬ ሰምተናል። አሁን ሌሊት ፌደራል ሊመጣ ይችላል ምናምን የሚባል ነገር usually አይመጣም። እና you know what happened የሆነ ሰዓት ላይ እንዲህ ነቃለው መብራት ጠፍቷል። የሆነ ሰው there's a figure በሩ ላይ ሆኖ ቁልፍ ቆቆቆቆቆቆ ያደርጋል። አይሶን ማለት አያዋትና ቀስ ወደዛኛው ሳይድ ዞርኩና መጸለይ ጀመርኩኝ። በጣም ፈራው ማለት ነው። ለካ turns out አንዷ ልጅ ሽንቷ መጥቶ ሌሊት ሽንት ቤት ልትወጣ እየወጣች ነበርና so oh my god my heart በጣም ነበር የደነገጠው። I think this happened like ሁለት ሌሊት ማለት ነው። እና ብቻ በቃ ሰኞ ትነሳላችሁ። እሁድ ያልቃል። ሰኞ is pretty much they say it's orientation day ግን እኛ orientation እንደነበር አላወቅንም ነበር። የመጀመሪያው ዙር አምልጦን ነበር። በቃ ሰኞ ፍሪ ዴይ ያላችሁ ሙሉ ቀን you can do whatever you want revise ማድረግ ከፈለጋችሁ ግቢውን ማየት ከፈለጋችሁ ምናምን ትችላላችሁ። so እንደዛ አለ ኦሪየንቴሽኑ like ምንድነው ብቻ በቃ it's going to be boring የሆነ ፓርት ላይ ግን ኢምፖርታንት ነገር የሚነግሯችሁ like ፈተናውን እንዴት እንደምትሞሉ like ቁጥሮቹ ምናምን እነሱ ነው የሚነግሯችሁ። ሌላው ግን ስለ ዩኒቨርሲቲው 3ኛ ጊዜ ነው ተማሪዎችን እየተቀበለ ያለው ምናምን እያለ nonsense ሊነግራችሁ ይችላል። እሺ ከዛ that's Monday. so before we go to the exam days like እንዴት ነው የምንነሳው? ጠዋት ሰዓትስ እንዴት ነው የምናየው? ከሰዓት አይገባም ምናምን ብለናል አይደለ? so እኛ ጋር የሆነ I guess ብዙ ዩኒቨርሲቲ they have like ትልልቅ ስክሪኖች አይደለ የሆነ ቦታ ላይ so ታይም እዛ ጋር ይገለጽ ነበር። so እዛ ሄደን እናይ ነበር አንደኛ። ሁለተኛ ደግሞ ፌደራሎቹ አንዳንዶቹ I guess ስልክ ይይዙ ነበር so እነሱን ሰዓት እንጠይቅ ነበር። እና ጠዋት ግን እንዴት ነው የምንነሳው? like አሁን እኛ ዶርም ማለት ነው my friend I don't know how but like የሆነ ሰዓት ላይ ትነቃለች ጠዋት ማለት ነው። I'm guessing it's somewhere like 11 ተኩል or something like ወፎቹ ሲጮሁ ትነሳለች እና she was like ማሂ ተነሽ ነጋ። ከዛ ስናየው like የሆነ ብቻ ብርሃን ነገር አለ ሰማዩ። ከዛ በቃ አንድ ሰው ይነሳል። usually አንድ ሰው ከተነሳ ሁሉንም ሰው አይቀሰቅስም
አላ because they have to sleep so usually ሀናሚል ትነሳለች with my friend and then እኔን ትቀሰቅሰኛለች ከዛ ትንሽ ቆይተን ምናምን you start to wake other people up ማለት ነው ከዛ በቃ እንደዛ ነው across room ምናምን እየሄዳችሁ ማለት ነው ጓደኞቻችሁ ምናምን ትቀሰቅሳላችሁ ምናምን ነገር ከዛ ምንድነው so እንደዛ ነበር የምንነሳው ከዛ Monday በቃ Monday I don't remember what I did ጀመን ሌሎቹ so Monday አልጌ ላይ ወጣው like my actual bed ማለት ነው እዛ በቃ ስተኛ ነው ያልኩት ምናምን ነገር ከዛም በኋላ so Monday እንደዛ አለ ምግብ ሄዳችሁ ከርጥብ ቦታ ማምጣት ትችላላችሁ or Monday I think ሁላችንም our snacks ነበር የበላነው ከዛ በደንብ አላወቅነው ቦታውን ምናምን ከዛ ምሳ ግን like እዛ ላውንጅ ምናምን ሄድ መብላት ጀመርን ከዛ አሁን to the exam day right Tuesday ነበረኛ ኤግዛም የወሰድነው English እና something ነበር try remember የመጀመሪያው English እንደነበረ so እንዴት ነው አሁን ጧት ትነሳላችሁ አይደለም ከዚ usually ዩኒፎርም ረብሳችሁ ምናምን ጠብቁ ተዘጋጁ ከዛም በኋላ አላርም አልኩኝ ከዛ አምቡላንስ ይጮሃል so አምቡላንስ ጮኸ ማለት ከዶርም ሩማችሁ ወደ ኤግዛም ቦታ ሂዱ ማለት ነው so try to see ኤግዛም ሩማችሁ የት እንደሆነ ቀኑ ከመድረሱ በፊት so I think ሰኞ ይለጠፋል ሰኞ ሄዳችሁ ታያላችሁ so ወረቀቱ ስማችሁ የት ኤግዛም ሩም እንደሆናችሁ ትምህርት ቤት ምናምን so አንድ ትምህርት ቤት usually አንድ አካባቢ ነው ይነግሯችኋል so የት እንደምትፈተኑ ሄዳችሁ እዩ and Tuesday ላይ ልክ አምቡላንሱ ሲጮህ እዛ ትሄዳላችሁ ትገባላችሁ ማለት ነው couple of rules እዛ ስትገቡ ሶፍት አይቻልም ወረቀት አይቻልም ስሊፐር ማድረግ አይቻልም ጃኬት ማድረግ አይቻልም ከዩኒፎርም ውጪ ማለት ነው በቃ you just need to have your pen your ID እርሳስ መቅረጫ ምናምን ካላችሁ እሱን እንጂ ሌላ ነገር ምንም አይፈቀድም your ID keep it safe እሺ እሱን ያዙ ከዛም በኋላ በቃ እንደዛ ከዛ ልክ ልትገቡ ስትሉ ትፈተሻላችሁ ወንዶች ሴቶች በቃ ፍተሻው ያለ ነገር ነው ትፈተሻላችሁ ምናምን ከዛ ትገባላችሁ ከዛ ያስቀምጧችኋል ኤግዛም ሩም ውስጥ ማለት ነው እና usually ነው የምትቀመጡት like I think በስም ያው ስምና ID like እንዲ ያላችሁ አንድ ላይ ነውላችሁ የምትገቡትና የምትቀመጡት ከዛ አሁን ኤግዛም ሩም ገብታችሁ actually ፈተናው እስከሚጀምረው ድረስ there may be like from 20 to 30 minutes like ዝም ብላችሁ የምትቀመጡ ዝም ብላችሁ ስላችሁ like የመጡ አስተማሪዎቹ ቼክ ያደርጋሉ ሁሉን it's like very draining process ነው በቃ ሁሉንም ሰው ቼክ ያደርጋሉ ቦታ ቼክ ያደርጋሉ ምናምን ከዛ ፈተናው ይመጣል ከዛ ፈተናው like እንዲ ተገልብጦ አይደለም እንደዚህ በፊት ለፊት ይቀመጣል እና it's like so crazy like you're seeing the exam like right in front of you ግን ምንም ማድረግ አትችሉም you're just ከዛ በቃ ታዩታላችሁ for like 5 minutes or ምናምን በቃ እንደዚህ ከዛም በኋላ አምቡላንስ ይጮሃል one more time አምቡላንስ ጮኸ ማለት you can now start your exam ማለት ነው ከዛ በፊት እንግዲህ try to like stressful ነገር አታድርጉ like don't like protect your peace that like ፈተናው መታዛች ጋር ያለችበት situation ላይ time ላይ like be very cool እኔ I used to like pray ምናምን ራሴን ማረጋጋት ላይ ነበርኩኝና አላርሙ ሲጮህ you open the test ማለት ነው ከዛ በቃ እና one thing I recommend you ስትሰሩ ፈተና ማለት ነው ሰዓት ማየት አትችሉም አይደለ ስለዚህ አንደኛ ገና ካሁኑ timed practice ተለማመዱ ምክንያቱም እዛ አሁን የሆነ ምን ሰብጀክት ነው አላቅም ግን የሆነ ሰዓት ላይ 30 ደቂቃ ቀራችሁ ብሎ ሊያስደነግጣችሁ ይችላል and you're like maybe 25ኛው ጥያቄ ላይ or something ልትሆኑ ትችላላችሁ so ፔስ ማድረግ ገና ካሁን ተለማመዱ like ቶሎ መስራት ማለት እና like የሆነ የሚከብድ ጥያቄ ካያችሁ please skip that ቶሎ ሌሎቹን ጨርሳችሁ it's better to come back and do the question እና try to save enough time answer like ያጠቆራችሁትን double check ማድረግ እንደምትችሉ cuz እኔ ይሁን አንድ 5 ጥያቄ like ሙሉ ተሳስቻለሁ ሳጠቁር ማለት ነው እና አንዱ ከተሳሳተ ደግሞ ከዛ በኋላ ያለው ሁሉ ነው የሚሳሳተው ስለዚህ try to like have me መጨረሻ ላይ 5 to 10 minutes double check ማድረግ እንድትችሉ ማለት ነው ያጠቆራችሁትን so you need to save time
እና ላይክ በአንዴ ደግሞ ሁሉንም ሳይሆን ላይክ አንድ መልስ አንድ ማጥቆር አንድ መልስ አንድ ማጥቆር እንደዛ ያደረጋችሁ ይሄዱ just because like for precision ይጠቅማል እሱ ማለት ነው። ከዛ አትደንግጡ። I swear guys do not like መደንገጥ መፍራት የሆነ ስትረስ ማድረግ ምናምን it's gonna ruin everything ምክንያቱም አንዴ የሆነ ማይንድሴታችሁ disheveled ከሆነ በቃ ግራ ነው የሚገባችሁ። ስለዚህ ምንም ቢሆን ምንም አትደንግጡ። like even like ሳታስቡት ታይም ሄዶ ትንሽ ደቂቃ ነው ቀራችሁ ቢባል ተረጋጉ፣ ካምዳ የምትችሉትን ቶሎ ቶሎ መስራት ማለት ነው። so like try to move quickly እና ባይምራችሁ just keep in the back of your mind that the time is going አንድ ጥያቄ ላይ like stuck ሆናችሁ አትቆሙ ማለት ነው። በቃ so for maths ደግሞ ወረቀት ይዛችሁ ምንም ወረቀት ይዛችሁ መግባት አይቻልም። ባክ ፔጁ ላይ ላይክ ከኤግዛሙ ፔፐር 1 2 3 4 ፔጅ or something ብቻ ነበረው ማትስ የምትሰሩበት ማለት ነው። እንዲህ ያደርጋችሁ መስራት ትችላላችሁ። so like the exam day I think ስንት ሰዓት እንደሚጀምር አላውቅም እኔ ግን ጠዋት አንድ ፈተና አለ፣ ከዛ መሃል ላይ ምሳ ሰዓት አለ፣ ከዛ ሁለተኛው ፈተና አለ ማለት ነው። ከዛ ምሳ በልታችሁ ምናምን እንደገና አምቡላንሱ ይጮሃል። ከዛ you go to your exam rooms and then እንደገና ሁለተኛ ጊዜ አምቡላንሱ ሲጮህ ፈተናው ይጀምራል ማለት ነው። so this is like the routine ማለት ነው for all 3 days። ከዛ ምንድነው የሆነ እስከ የተወሰነ I don't know like 45 ደቂቃ ወይ ይሁን 1 ሰዓት ይሁን ከዛ በፊት ከወጣችሁ ማለት መውጣት የሚፈቀድበት ሰዓት አለ። like you can't finish in like 20 minutes, you have to sit in the exam room for like maybe 45 minutes or እንደዛ ነገር to an hour, I'm not exactly sure ግን ልክ እንደዛ ከወጣችሁ አንዳንዱ ጋር የሆነ ሰዓት በፊት ከወጣችሁ ፈተናውን ይዛችሁ መውጣት አትችሉም። you have to እዛው አስቀምጣችሁ ነው የምትወጡት። ከሆነ ጊዜ በኋላ ግን ከወጣችሁ ይዛችሁ መውጣት ትችላላችሁ ማለት ነው። ከዛ one thing I recommend ከፈተና ከወጣችሁ በኋላ try to forget that ፈተና ማለት መልስም አትዩ ምናምን ከዝ አንዳንድ ሰው ሞቲቬት የሚያደርገው ሰው ሊሆን ይችላል ግን I don't know motivation አሁን እንደሚሰራ። ስለዛ በተቻላችሁ መጠን አትዩት ምክንያቱም ቀጣዩ ፈተና ሊረብሻችሁ ይችላል። so try not to see it and stay away from negative people again like የሚንጫጩ ሰዎች አሉ። just እናንተ protect your peace no matter what ምክንያቱም አንዱን ፈተና like you know if you got couple of questions wrong it's fine like ሌላኛው ፈተና አለ you need to do that well ይሄ አልፏል ምንም ልታረጉ አትችሉም። ስለዛ just don't obsess over that የሚቀጥለው ሪቫይዝ ማድረግ ካለባችሁ ሪቫይዝ አድርጉ። ከዛ like you know if you're a person who like wants to chill or whatever you can also do that። ስለዛ I don't recommend መልስ መነጋገር, that's my personal opinion. I don't like መልስ ከፈተና በኋላ መልስ አሳይ I don't like that. So I don't know, it depends on you ግን try to keep your peace ማለት ነው። ከዛ እንደዛ አለ the fun part, so this is the exam part አይደለ? so the fun part እንትን ከጨረሳችሁ በኋላ ሁለተኛው ፈተና ከጨረሳችሁ በኋላ I remember እኛ physics was the hardest I believe እና ከሰዓት በኋላ እንደተፈተንን ትዝ ይለኛል I think it was on the second day or something እና ተማሪ ፊዚክስ ተፈትኖ የወጣ አይመስልም like ሁሉም ሰው ወጥቶ ነበር። so ደስ የሚለው ነገር ደግሞ by the way እሱ ነው like አሁን በተለይ ከሰዓት በኋላ ያለው ፈተና ከተፈተናችሁ በኋላ በቃ ሁሉም ሰው ይገባል ልብሱን ይቀይራል በቃ ከዛ ወክ መውጣት ትጀምራላችሁ you hang out with your friends ምናምን አላ ፈታ ትላላችሁ ያስረሳችኋል። እኔ አሁን I swear ረስቼው ነበር ፈተናውን how bad it was ማለት ነው። ስለዛ በቃ እንደዛ ፈታ ትላላችሁ it takes your mind off of things ማለት ነው። so ወክ መውጣት ምናምን አለ ከዛ አራት ትበላላችሁ ነው ብቻ ይሄን enjoy ታደርጉታላችሁ። by the way በጣም enjoy የሚደረግ process ነው usually I don't know people አወሩትም ግን for me it was like a very fun process like ያው ከፈተናው ባሻገር እና like የሆነ experience gain አድርጋችሁ ነው የምትወጡት ብቻ ደስ የሚል environment አለው። so በቃ አላ try to not be stressed a lot በተለይ እዛ ከገባችሁ በኋላ እዚህ የሆናችሁ you need to use your time very effectively so that እዛ ሄዳችሁ አላ እረፍት ማድረግ እንድትችሉ ማለት ነው። so አሁን to the most juicy ወሬ so እንደነገርኳችሁ ማታ ላይ like ተማሪዎች
መጀመሪያው ቀን they were very quiet because everyone እየፈራ ነበር። ሰኞም I don't think ብዙ ነገር የተፈጠረ ግን as you get more comfortable ምናምን like your student identity ቀስ በቀስ creep up ያደርጋል። so that means ከርፊው አለ እስከ 2 ሰዓት እስከ 2 ተኩል እስከ 3 ሰዓት እራት እንድትበሉ ተብሎ ከዛ በኋላ you have to like ዶርም መግባት አለባችሁ አለበለዚያ ነው like ፌደራሎች የሚመጡት like አይማቱም አለለም I'm gonna be honest ይማታሉ but it's like አላ ከከርፊው ከወጣችሁ ነው ለምሳሌ they were like these jamas like አንድ ላይ ተሰብስበው የሚዘፍኑ ምናምን ነው ያው it's fun for curfew ካለበት ድረስ ትችላላችሁ ምንም አትባሉም ግን ከዛ በኋላ ግቡ ከተባላችሁ በኋላ ግቡ don't even wait ግቡ እስከምትባሉ ድረስ don't like avoid any contact with any federal ማለት በቃ አትተያዩ ሲጀምር don't አትተያዩ ማለት አትኑሩ እነሱ ያሉበት ቦታ ማለት ነው እኛ አሁን በቃ የሆነ ወክ እንወጣ ነበርኛ and like አንድ ተኩል ምናምን ሲል እንገባለን ዶርም ከዛ ህዝብ ደግሞ ያኔ መውጣት ይጀምራል ሲመሽ ማለት ነው so it's like I mean it's fun ግን like yeah it's not worth it እና በቃ የሆነ ሰዓት ላይማ እስከ 4 ሰዓት ምናምን ድረስ በቃ ፎቁ ሁሉ ጩኸት ነው ሴቶቹም እኔ ደግሞ ሴቶቹ ነው የሚገርሙኝ I swear I thought like ወንዶች በደንብ የሚበጠብጡ ግን ሴቶችም አልተቻለም በጣም ይጮሁ ነበር ፎቅ ውስጥ በጣም እና እንደዚህ ስታረጉ ነው ፌደራል የሚመጣው እኛ ዶርም ውስጥ እኔ አልወጣም ነበር ማለት ሲጀምር እኔ I swear ፈሪ አልነበርኩም ግን እንደዚህ ፈሪ ነኝ ብዬም ደግሞ አስቤ አላውቅም like አልወጣም ከዶርም ማለት ነው እወጣለሁ ግን ሲመሽ ምናምን ገባለሁ አልጌ ላይ ነበር መሆኑ እና የኛ በር ደግሞ ማለት ነው like ከውጪ መክፈት አትችሉም ከውስጥ ብቻ ነው የሚከፈተው which is awesome because no one could like get in እና እኛ ዶርም የሚወጡ ልጆች ነበሩ እና ምን እላቸው ነበር like ከሆነ ሰዓት I swear to God አንከፍትላችሁም በር እንላቸው ነበር because was like ማለት የሆነ ሰዓት ላይ ይጮሁና ከዛ የሆነ አንድ ሰው ፌደራል መጣ ይላል ከዛ ሁሉም ሰው እየሮጠ ወደ ዶርም ይገባል እና እዚህ ሰዓት ላይ ማለት ማታውቁት ሰው ዶርማችሁ ሊገባ ይችላል because open door ከተገኘ everyone ነው የሚገባው to save their butts ማለት ነው ስለዛ አላቅም try to be careful እነዚህ ሰዓቶች ላይ the one time እኔ የወጣሁት I swear I literally peed myself ትንሽዬ በቃ እንዴት እንደሚያሰራ ደግሞ like እኔ ቦታ በደንብ መያዝ አልችልም እና የኛ ፎቅ like our dorm በዚህም ያስገባል እና like ጠፋሁኝ ህዝብ እየሮጠ ነውና በዛ ሲሄድ ትክክል አይደለም በዛ በኢየሱስ ክርስቶስ ብቻ yeah just be careful ከዛ as far as ፌደራል ክፍላችሁ ይመጣል ወይ የሚለው ነገር እኛ ጋር ካልተሳሳትኩኝ 3 or something መጥቷል ምንም አላደረጉንም they were like bro but like በጣም እንትን ነው like በርዘክተን ምናምን እንደዚህ ኮቴያቸው ይሰማል ማታ ላይ ጎ እያሉ ሲያልፉና ልባችሁ ይመታል ያው እንትን ነው ለማስፈራት አይደለም እነግራችሁ ግን there's also this reality but ይሄ መተው መምታት ምናምን ነገር like እንደዛ ሴቶች እኛ ጋር እንደዛ አልተመታን ምን ማንንም ሰው ጫፉን የተነካ የለም like ዝተው ለራሱ አልወጡ they're like ያንኳኳሉ ምን ያረጋችሁ ነው ያጠናችሁ ነው ብቻ እነሱ የሚፈልጉት የሚጮሆን ሰው ነው አይደለ ሶ እንጆን ሰው አይመቱ እኔ እንጃ እኔ ሴት የተመታ አላቅም በቃ ባጭሩ ግን ገብተው ምናም ጸጥ በሉ ምናም ብለው ሊወጡ ይችላሉ ስለዛ ፕሊዝ አትፍሩ ማለት like try to protect your mindset በቃ ግፋቢል ከተመታችሁ በቃ ይሻላችኋል you know ለዛ ግን አትመቱ እኔ ሴት የተመታ አላቅም ወንዶቹን እንመጣበታለን ግን ሴት የተመታ አላቅም ለዛ just ደግሞ ያውቃሉ ማን እንደሚበጠብጥ ማለት your body action shows ለምሳሌ አልጋ ላይ ሆናችሁ ያጠናችሁ እና if you're like your hair is disheveled የሆነ ቢጃማ ለብሳችሁ ምናምን መጣው like አንቺ የጮሽ ነው ምናምን I don't know they might do that ግን they usually don't እና like ያስታውቃል your body action ምናምን so try ራሳችሁን protect ለማድረግ ሞክሩ እናንተ እዛ
ላይክ በቃ ከሆነ ሰዓት በኋላ ሊሚት አበጁ። ማንም አይወጣም፣ ማንም አይገባም፣ በቃ አርፋችሁ ተቀመጡ ምናምን ነገር። ከዛ እኔ ያውቃሉ አሁን እኔ የሆነ ሰዓት አንዱ ፌዴራል አይስዌር ተኝቼ ነበረ እና ላይክ ሶ አይ ዩዥዋሊ ዌር ግላስስ እና አይታየኝም አለበለዚያ እና እንዲህ ተኝቼ ላይ ነበር ተደራራቢ አልጋ ነበርኩኝ እና በሩ ላይክ ፊት ለፊቴ ቀጥታ ይታያል ሰው ሲገባ ማለት ነው። እና ተኝቼ የሆነ ሰዓት ላይ ስነሳ አይኔን ስከፍት ፍሬንድ የሆነ ሻሽ ነገር እዚህ ጋር አስሮ እንጨት ይዞ ቆሟል ደስ እና I was so confused. It's like አይኔ ነው አይደለም and I was like ተነስቼ መነጽሬን ሳደርገው እዚህ ፊት ለፊቴ I was like ባያዞሳ ከዛ he broke into a laughter ከዛ ሁላችንም ሳቅ ምናምን ከዛ I was like እሺ ምናምን ብሎ ከፍቶ ዘግቶ ሄደ። ሌላም ደግሞ ሁለት ሆነው ገብተውብናል ይኸው like so funny story I'll come back to it later ግን ብቻ ይገባሉ እንደዚህ እና it's like ምንም አትሆንም usually disclaimer okay አሁን ከዛ ደግሞ ሌላ I used to hear stories I'm sorry like if this is I don't know ግን ይሄ ሴቶች ምናምን they used to I don't know you know ምናምን ይኖራል አረ ምንም ማለት በቃ ማለት በራችሁን ሎከር እንዲያስደግፋችሁ ተኙ ምናምን እኔ አላጋጠመኝም እንደዛ ሲጀምር ማለት አንደኛው ብቻችሁን አይደለም ዶርም ውስጥ የምትሆኑ 7-8 ሰው አለ ጎረቤት አለ ማለት ሙሉ ብሎክ ነው ያላችሁ አንድ ሰው ጮኸ ማለት ሁሉም ሰው እየሄደ እዛ አለ አይደለ ሶ እንደዚህ አይነት የሚባሉ እኔ ምንም አልሰማሁም ወሬ እንደዚህ ማለት ሙሉ my batch ተርዝኛ ጋር ብቻ ሳይሆን anyone I know እንደዚህ አይነት ወሬ አልሰማሁም ምናምን ነገር so yeah እና ደግሞ there are going to be a lot of pranks ማለት አውቀው ጓደኞቻችሁ አልከበት ፌደራል ምናምን እያለ መቶ ሊንጫጫ ይችላል ማታ ላይ ማለት ነው so like ከስንት አንዴ ነው አክቹዋሊ ፌደራል የሚሆነው ስለዛ አትደንግጡ አትፍሩ ምናምን ነገር ፌደራልም ከሆነ ምንም አያረጋችሁ መቃያችኋል ጸጥበሉ ይላችኋል ይወጣል አለቀ ደቀቀ so yeah just don't let anything throw you off አሁን you're trying to protect your mindset አይደል ለፈተናው እና I know it's hard ያን ሁሉ ነገር ያለፉ ስለ ፈተና ማሰብ ግን በቃ አላ እናንተ በተቻላችሁ መጠን keep የራሳችሁን ፒስ ማለት ነው like anxiety እንዲሰማችሁ ምናምን ነገር አታድርጉ ከዛ ግን like አሁን አሉ ኤክስፒሪየንሶች ለምሳሌ አሁን እኛ ትምህርት ቤት ወንዶች like የተመቱ ነበሩት ይለኛል ግን ነጥቅ የሆነ ሰው ጮሆ ነው or something ከዛ በቃ ማን እንደሆኑ ስለማያውቁ ነው ሙሉ ወጣው ምናምን ሊላችሁ ይችላል ውጭ ወጣችሁ ስፖርት ልትሰሩ ትችላላችሁ ማታ አሉ እንደዚህ አይነት ነገሮች again I'm not trying to like scare you ግን እነዚህም ነገሮች አሉ so try to prepare yourself እንደዛ በቃ ሊኖሩ ይችላሉ ግን እናንተ ማስቀረት የምትችሉ ከሆነ በተቻላችሁ መጠን አስቀሩ ካልቻላችሁ ደግሞ በቃ ምንም ሊደረግ አይችልም I'm sorry ግን በቃ it's just for a couple of days እንደምንም ብላችሁ ከዛ ውስጥ ሰርቫይቭ አድርጋችሁ መውጣት ነው ያለባችሁ ማለት ነው ከዛ ሌላ ምን አለ ከፌደራል ጋር በቃ እና like ለምሳሌ በየሆነ ቦታ ስትሄዱ ለብቻችሁ አትሄዱ go in groups if you're ሴቶች ከሆናችሁ በተለይ በግሩፕ ሆናችሁ ሂዱ and like please this is not the time where like you draw attention to yourself you know it's not the time to show a fashion show or whatever it's like በተቻላችሁ መጠን ሎው ሆናችሁ ገብታችሁ ውጡ በቃ አላ avoid any not interactions but like አላ ይሄ if there is any guys that like የሚያወራችሁ ምናምን ነገር ካሉ just ignore አድርጋችሁ ሂዱ like that's why it's usually good to be in groups and ምንድነው በቃ የሚያሰራ ተማሪ ምናምን ሊኖር ይችላል ግን በቃ being groups avoid like ለሊት መውጣት ምናምን ነገር as far as ዶርም ገብቶ መሰረቅ ምናምን በቃ just lock your stuff ሎከራችሁንም ማነው በራችሁንም ቆልፉ ሻንጣችሁንም ቆልፉ like if you have money ደግሞ try to like maybe keep it on you or እንትን ብላችሁ ከፋፍላችሁ አስቀምጡት ምናምን ነገር extreme amount of money ይዛችሁ አትምጡ ምንም አይሰራላችሁ እዛ ውስጥ probably የምትገዙት ውሃ ምናምን ነው ምግብ የዩኒቨርሲቲ ምግብ ደግሞ በጣም ርካሽ ነው so አላ don't like hoard like thousands of money that would be like what so አላ በቂ የምትሉን ካልኩሌት አድርጋችሁ አስባችሁ እንደዛ አምጡ ከዛ በቃ
አቮይድ ማታ የሆነ ህዝብ የበዛበት ክራውድ ላይ መሰብሰብ፣ ብቻ መሄድ የትም ሽንት ቤትም እንኳን ቢሆን ብቻችሁን አትሄዱ። ጀስት ፎር ሴፍቲ ማለት ምንም ነገር የለም ግን ጀስት ፎር ሴፍቲ እንደዛ አድርጉ። ከዛ በቃ ፈተና ትፈተናላችሁ ምናምን ሐሙስ ነው የምትጨርሱት ፈተና ኤንድ አታድሩ፣ ወዲያውኑ ነው የምትወጡት። በቃ ሻንጣችሁን ምናምን ይዛችሁ ስትወጡ አትፈተሹም። አይ ቲንክ ሶ አትፈተሹም። ፈተና ስትጨርሱ ምናምን መኪናዎቹ ሲመጡ ታያችኋላችሁ። እንደዚህ ላይ ግን ትምህርት ቤት ነው ትባላላችሁ። ሻንጣችሁን ይዛችሁ ትሄዳላችሁ ማለት ነው። ግን ያ I guess that's all. Let me check if I missed something. አንዳንድ ኤክስፔክት ማታደርጓቸው ነገሮች definitely ሊፈጠሩ ይችላሉ። ግን my biggest advice is ምንም ቢፈጠር ምን እናንተ I know it's hard environmentaችሁ chaos ላይ ሆኖ you trying to protect your peace but you have to ምንም ቢሆን don't let it get to you። ምክንያቱም አላ once you lose that peace ስለ ፈተና አይደለም የምታስቡት ስለሌላ ነገር ነው። ስለዚህ አሁን ደግሞ እናንተ እዛ ውስጥ I know it's very weird ግን ስለዛ አታስቡ። በቃ ስለ ፈተናችሁ ላይ ፎከስ አድርጉ ምናምን። like do I recommend እዛ ሄዶ ማጥናት ምናምን? unpredictable ኢቨንቶች ሊፈጠሩ ስለሚችሉ አሁን ማታ ሰው ሲጮህ ምናምን ማጥናት አትችሉም። ሰው ሲጮህ ስል አላ የበጠበጡ ማለት ነው። እንደዛ ማጣት ላትችሉ ትችላላችሁ። ግን ደግሞ የሚያጠኑ ጀማዎች አሉ፣ ሪቫይዝ የሚያደርጉ ጀማዎች አሉ። so it depends on who you are. like የራሳችሁ ስታይል ይወስነዋል። last minute ክራ የምታደርጉ ሰዎች ከሆናችሁ go for it. if you like to chill መጨረሻ ላይ like me you can go for that as well. ከዛ እንቅልፍ በደንብ ተኙ። እዛ በቃ በደንብ ብቻ ለፈተና የምትዘጋጁ እንደሆነ አይምራችሁ ማሰብ አለበት። I hope I'm not missing anything. if you have any questions like በዚህ ላይ please comment አድርጉና የረሳሁት ነገር ካለ I'll try to answer those things for you. but yeah, this is all I have. እና አይዟችሁ got this እና ከዛ ባሻገር it's going to be a very fun experience ከጓደኞቻችሁ ጋር sleep over for like 4 days ማድረግ ማለት ሌሊት በቃ አሁንኛ የሆነ ቀን ስናወራ እንደናት ማደር በጣም ረጅም ሰዓት ያወራንበት ቀን አለ ምናምን አላ ከጓደኞቼ ጋር ዶም ውስጥ እየዘመርን ነው የቀወጥን there are those experiences. so like ሁለቱም ሳይድ አለው። try to look at the positive side ከዚያኛውን ማስቀረት ካልቻላችሁ እዛ ላይ ፎከስ ማድረግ ምንም አይሰራም። so ብዙ አትፍሩ እና if you have any questions please let me know. if you found this video helpful share it to someone የሚጠቅመው ሰው ካለ ብላችሁ የምታስቡት። see you guys in the next one. ciao.